እሺ ሰላም እንዴት ናችሁ? ዮሐንስ እባላለሁ። የዩቲክ ዲጂታል ፋውንደር ነኝ። ያው ፋውንደር ብሎ ራስን መጥራት ትንሽ ደስ ይላል መሰለኝ። እና ያው ትንሽ አንድ የተወሰነ ቲም ነገር አለች እና እሷን ማኔጅ አድርጋለሁ። ዩቲክ ይባላል ስሙ። ስቲል ያው ላይክ እዚህ የሶሻል ሚዲያ ላይ ብዙም አልተንቀሳቀስኩም እና አንዳንዴ ግዴታ ይሆናል መሰለኝ። ያው ሰው ስለእናንተ ለማወቅ የሆነ ሚዲየም ያስፈልጋል እና በአሁን ጊዜ ልክ ከሶሻል ሚዲያ የተሻለ ሚዲየም አለ ብዬ አላስብም። እና የተወሰኑ ልጆች ያው ቴሌግራም ላይ አንድ ቻናል አለችኝ በሷ ያውቁኛል ማለት ነው። ዛሬ ሞስት ኦፍ ላወራ የፈለኩት ከመቼው አውቀህ ነው ሜንቶርሺፕ የሰጠህ አትበሉና፣ ሜንቶርሺፕ ፕሮግራም አለ ፈርስት ሴሚስተር ማለቴ በአንድ ባች የተቀበልኳቸው 8 አካባቢ ተማሪዎች እና ሁለተኛ ሜንቶርሺፕ የተወሰኑ ተማሪዎች ጠይቀው ነበረ። ስለዚህ በፈርስት ሴሚስተርም ያው በአካልም ነገርም ስለነበረ አሁን በኦንላይን ልክ በቴሌግራም በሱ እንማማራለን ተባብለን ኦልሬዲ ሁለተኛ ምዝገባ ጀምሬያለሁ። እና በጣም ሰዓት የለም እውነት ለመናገር ብዙ ዩቲዩብ ቪዲዮዎችን ለመስራት ኃይሌ ይመጣብኛል። ያው ከዛ አንፃር ሰዓትም አላገኝ እያልኩ ነው እንደዚህ ትንሽ ወደኋላ የቀረሁት። ይሄንንም መስራት ግዴታ ስላለብኝ ነው። ምክንያቱም ብዙ ልጆች ቤት ውስጥ ከቤት ከግቢ ያው ግቢ የሚያውቁኝ ተማሪዎች ስለነበሩ እኔ ጋር ሜንቶርሺፕ የሚወሰዱት ያን ያክል ትረስትም መፍጠር ስላለብኝ ነው። ምክንያቱም በቤት ሆነው ከፍለው ስለሆነ እኔንም በአካል ስለማያገኙኝ ማለት ነው። ይሄ የኛ ኦፊሻል ዌብሳይታችን ነው። ትንሽ የሰራናቸው ስራዎች እኔም ከጓደኞቼ ጋር የሰራናቸው ስራዎች ዲቴይል በዝርዝር ተቀምጠዋል። ቨርቹዋል ጌሞች፣ ሞባይል አፖች እንዲሁም የሆቴል ሆስቲሊቲ ማኔጅመንት ሲስተም፣ ሳስ ፕሮዳክት ቤዚካሊ ይሄንን ብቻውን የሰራው እኔ አይደለሁም ጓደኛዬ ዮናስ ነው። እሱ የኮፋውንደር ነው የምታዩት ግለሰብ ማለት ነው። ሌሎችም እሱ የሰራቸው ሳስ ፕሮዳክቶች አሉ ኦልሬዲ ገበያ ላይ ያሉ ናቸው እና በሰብስክሪፕሽን ስለሆነ የሚያስከፍሉት ማለት ነው። ማለት እነዚህ ሳስ ፕሮዳክት ማለት ሶፍትዌር አስ ኤ ሰርቪስ ነው። ስለዚህ ሰው ከፍሎ ነው ማለት ነው የሚጠቀመው ማለት ነው። እና ኦልሬዲ በጣም ብዙ ሳስ ፕሮዳክቶችን ሰርተዋል። ይሄም የእሱ ነው። ሳስ ደብዳቤ የሚለው ሳስ ክሎራልም በተመሳሳይ የእሱ ነው። ከሰው እጅ ያው እኔ ከሌላ ጓደኛዬ ጋር የሰራሁት ነው። በእርግጥ እቃ ምናምን ፐብሊሽ አላደረግንም። ሰከንድ ሃንድ መሸጫ ፔይአውት የሚል ሌላ የቬሪፊኬሽን በተመሳሳይ ሞባይል አፕ ሊንክ ኦርቢት ብቻ ከ10 ከ15 በላይ ፕሮጀክት ሰርተናል። ብዙ ጊዜ አፕዴት ለማድረግም ጊዜም የለም እዚህ ጋር መጣን ማለት ነው። እና በቅርቡ የሰራናቸው አንዳንድ ስራዎች አሉ። የኮሌጅ ኦፍ ሳይንስ ዌብሳይት፣ የባህር ዳር ዩኒቨርሲቲ ኮሌጅ ኦፍ ሳይንስ ዌብሳይት ስቲል እኛ ነን ዴቨሎፕ እያደረግነው ያለነው። ከእነሱ ጋርም ጥሩ ግንኙነት ስላለን ያው ሄደን ፕሮፖዛል እናቀረብንላቸው ወደውታል። ኦልሬዲ እሱን እየሰራን እንገኛለን ማለት ነው። ከዛም ውጪ ያው አሁን ላይ ልክ ከትልልቅ ሆቴሎች ጋር እየተነጋገርን እንገኛለን። ሆቴል ሆስቲሊቲ ማኔጅመንት ሲስተም ኮምፕሊት የሆነ ሲስተሞችን እየሰራን እንገኛለን። ሌላ የክሊየንቶች ሞባይል አፕ አሉ። በተመሳሳይ ሌላ ዴቨሎፐር አካውንትም አለን። እንደምታዩት ዩቲክ ዲጂታል የሚል ወደ 5 አፕሊኬሽን አካባቢ አሉ ፐብሊሽ ሊሆኑ እና ያው ይሄ ሜንቶርሺፕ ቤዚካሊ ያው ለዩኒቨርሲቲ ተማሪዎች ምን ያህል ኢምፖርታንት ነው ከሚለው አንፃር ከዛ አንፃር ብዙ በማሰብ ነው ልክ ለመክፈት የሞከርኩት። እና አይዲያሊ እኔ ከሰው በጣም እበልጣለሁ ብዬም አላስብም። ያው ሃምብል ለመሆን ምናምን ሳይሆን በጣም ብዙ ዴቨሎፐር ሰዎች አሉ የማውቃቸው ጓደኞቼን ጓደኛዬ ያልሆኑ እና ልክ እኔ አሁን ሜንቶርሺፕ ምናምን ብዬ ሳስብ በጣም በፍጥነት ነው እኔ ወደ ገበያ ገብቼ እንደዚህ አስቡት ከኮሌጅ ሳይቀር ከውጭ ሀገር ክሊየንት ሳይቀር እኔም ዮናስም
ጓደኛዬም እንደዚህ መስራት የቻልነው በጣም በአጭር ጊዜ ውስጥ ነው። ማለት አርሊ ሰክሰስ ኢዝ ስካም የሚባል ነገር አለ። ግን ሰምሃው ደግሞ የሆነ ሰዓት ምናልባት እኛ 2 ዓመት የለፋ ነው አንድ ሰው በ4 ዓመት ምናምን ሊለፋው የሚችል ነገር ሊሆን ይችላል አለ። በጣም ብዙ ሰዓት ነው ስፔንድ የማደርገው ስክሪን ላይ እስከ 12 እስከ 13 ሰዓት ከዛም በላይ ዩዥዋል አክቲቪቲ ነው። እና በዛ ሂደት ውስጥ ያው ብዙ ነገር ባለችው ኤክስፔሪየንስ ብዙ ነገር እንማራለን እንደ ግለሰብ። መጀመሪያ ሜንቶርሺፑን ልክ ስጀምር ልጆቹ እንዲጽፉ እንትን ብዬ ነበረ። ማለት ያው ጀስት ሲጀመር ቪዲዮ ማለት ሳስተምር ምን እንደተረዱ ከየት እንደተነሱ እንዲያሳይ እዚህ ጋር ቪዲዮ ወይም ደግሞ ጽሁፍ አስጽፋቸው ነበረ። ስለዚህ ያው እንደ ቴስቲሞኒያል ሳይሆን ቤዚካሊ ምን ለማድረግ ነው እነሱ ራሳቸውን ለውጣቸውን እንዲያዩ ስለምፈልግ ነው። እና የት ነበርኩ አሁን ምን ጋር አለሁ የሚለውን ነገር በደንብ እንዲያስተውሉት ነው። እነዚህ የምታዩዋቸው ተማሪዎች ፖስት ናቸው። አይዶን ነው ወይ ለምን ስታክ እያደረገ እንደሆነ። ኦኬ እና ከዛ አንፃር ልክ ብሎግ ምናምን አጽፋቸዋለሁ። እስካሁን 4 ወር ምናምን ሆኗቸዋል። ፈርስት ሴሚስተር ጨርሰዋል እና የፈርስት ሴሚስተር ቆይታቸውን የተወሰኑ ልጆች ብሎጋቸውን ጽፈዋል። ያው ገብታችሁ ማንበብ ትችላላችሁ። ሪል የሆነ እንትን ነው በነገራችን ላይ ብዙም እንትን እንዲሉ አልፈልግም። ማለቴ አልጫናቸውም ፖስት እንዲያደርጉ፣ ግን ሪል የሆነ ነገር ነው እዚህ ጋር የጻፉት ማለት ነው። ይሄ ልጅ ቢኒያም ይባላል። ያው አንዱ ተማሪ ነው። ልክ ኮምፕሊትሊ ከዜሮ ነበር የጀመረው። እዚህ ጋር እንደምታዩት መቼ ነው ቀኑ? በ25 2025 ኦልሞስት 26 መጀመሪያ አካባቢ ኦልሞስት 6 ወር ምናምን በፊት ነው። ያው ፈርስት ሴሚስተር ፋይናል ምናምን ስላለ ስፔስ እሰጣቸዋለሁ። ለምን በፈተና እንዳይጨናነቁ ምናምን በሚል ያው ጊዜ ሰጥቻቸዋለሁ። ኦልሞስት አሁን ሰከንድ ሴሚስተር እየተማሩ ነው። አልጨረሱም። ስቲል 6 ወር ነው ያልኳቸው፣ ግን ከ6 ወርም ባለፈ ነው እየተማሩት ያለ ማለት ነው። የዛን ጊዜ ምን እየተማረ እንደነበረ ነው የጻፈ እዚህ ጋር። ለምሳሌ ጊታብ ወይም ደግሞ የሲኤል ላይ ኢቭን ከሲኤል ላይ ምን ማለት እንደሆነ ሁላ ነው ያስተማርኳቸው። ቤዚካሊ ይሄ የተጨበረበረ እንዳይመስላችሁ ይሄን ያህል ኦነስት መሆን አያስፈልገኝም። ግን አድሚን ፔጅ ላይ የተወሰነ ማሳየት ካለብኝ ማሳየት እችላለሁ፣ ችግር የለውም ማለት ነው። ይሄ ፖስት አክቹዋሊ በራሳቸው ፖስት የሆነ ነው፣ እኔ አልጻፍኩትም። አንዳንዴ እዛ ጋር ፖስት የሚደረጉ ነገሮች፣ የሚጻፉ የሚለጠፉ ነገሮች በግለሰብ እዛው ባለው በዌብሳይቱ ባለቤት የተጻፉ ስለሚመስሉ ነው። እና ትንሽ ትራንስፓረንት መሆን ስላለብኝ እሱን ነገር አሳያቸዋለሁ ማለት ነው። ኦኬ ስለዚህ እኔ ሮል የሰጧቸው ጀስት የተማራችሁትን ፖስት አድርጉ ነው ማለት ነው። ግልጽ ነው አይደለ? እና ይሄ ነገር እነሱ ከየት ተነስተው የት እንደመጡ በደንብ ያስታውሳሉ ማለት ነው። ስለዚህ አድሚንስ ሁሉም ተማሪዎች እዚህ ጋር ሮል አላቸው። ስለዚህ ፖስት ያደርጋሉ ማለት ነው። ግልጽ ነው አይደለ? አይገስ ስለኔ ያላወራሁት ነገር ካለ ምናልባት እኔ የባህር ዳር ዩኒቨርሲቲ ሁለተኛ ዓመት ተማሪ ነኝ። በዋናነት ሞባይል አፕ ላይ ነው ፎከስ የማደርገው። ሪያክት ኔቲቭ ኤክስፖ ሞባይል አፕ ላይ ነው ፎከስ አድርጌ የምሰራው። ከዛ በመቀጠል ያው ኔክስት ጄኤስ ፍሬምወርክ እጠቀማለሁ ከኮንቬክስ ዳታቤዝ ጋር። ኮንቬክስ አሴ ባክኤንድ የምጠቀመው ፍሬምወርክ ነው። ከዛ ውጭ ሰምታይምስ ፖስት ድረስ እጠቀማለሁ። ፒኤችፒ የሚባል ነገር ያው ምንም ስቲል ሎ አክቲቭ ፕሮዳክሽን ላይ ያለኝ ነገር የለም። አይ ኖ ሰም ኮንሰፕት፣ ግን ያን ያህል አላውቀውም። ፒኤችፒ ላይ ምንም የሰራሁት የለም። ያ ይሄን ይመስላል የኔ ቴክ ስታክ። ያው ኮንቬክስ፣ ኔክስት ጄኤስ፣ ከዛ ሪያክት ኔቲቭ ኤክስፖ። ያ ከነዚህ ውጭ ብዙም አልጠቀምም። በዚህ ፕሮግራም ምንድነው አንድ
እንዲማር የምፈልግ አንድ ተማሪ እንደ ተማሪ እዚህ ጋር አቫይሌብል የሆኑ ሪሶርሶችን ለምሳሌ ስቲል ሞስት ኦፍ ፕሮዳክቶች ፎር ፍሪ ነው ማለት ዲፕሎይ የማደርጋቸው ያው ቨርሴል የምታውቁት ከሆነ በጣም ጀነረስ ነው። ኮንቬክስን የምጠቀምበት ምክንያት አለኝ ኦልሬዲ ይህንንም ለኦተንቲኬሽን ክለርክ ነው የምጠቀም አይታችሁ ከሆነ ሰው ተማሪ ምንም አይነት ወጪ ሳያወጣ ፕሮዳክሽን ሌቭል የሆኑ ሲስተሞች እንዴት ሰርቶ ኤምቪፒ ያቀርባሉ። ጥያቄ ኤምቪፒ ማታውቁ ካላችሁ ሚኒመም ቪኤብል ፕሮዳክት ነውና አንድን ፕሮዳክት ምንም አይነት ኮስት ሳያወጡ እንዴት ነው የሚያቀርቡት እና ደግሞ እንዴት ነው ፋስት ለርኒንግ ከርቭ ወይም ደግሞ ፕሮዳክት ኦሪየንትድ የሆነ የመማር ሂደት ያ ማለት ሁሎችም ተማሪዎች መጀመሪያ አፕ አይዲያ ጀነሬት እንዲያደርጉ ነው ያደረኳቸው ማለት ነው። ምክንያቱም የሆነ ስራ ከመስራታቸው በፊት አይዲያ ጀነሬት እንዲያደርጉ እዛ ላይ እንዲሰሩ ነው ያደረኩ ማለት ነው። ሁለት ሶስቱ ልጆች እየሰሩ ነው አፓቸው ላይ ያው ቢኒያም ጨርሷል፣ ጎበዝ ነው በነገራችን ላይ እና እዚህ ጋር የምታዩት ዛሬ አይደለም የደረደርኩት አይክስ የሁሉም ተማሪዎች ጊታ አካውንት ነው እና ቼክ አደርገዋለሁ። ጥሩ ሰዓት ሳገኝ ቼክ አደርገዋለሁ እና አፓቸውን ገብቼ ቼክ አደርጋለሁ መቼ ፖስት እንዳደረጉ መቼ ላይክ እያንዳንዱ ቀን ትራክ አደርገዋለሁ። መጀመሪያ ቀን ክላሳችን ኮድ ከማድረጋችን በፊት ምን እንትን እንዳላቸው ማለት ነው። ለምሳሌ ጊትን ላይ እንዴት ፑሽ እንደሚያደርጉ ነው ያስተማርኳቸው ማለት ነው። ይሄ ቢኒያም የምላችሁ በጣም ጎበዝ ተማሪ ነው ለኔ በጣም ትምህርቱም ላይ በጣም ጎበዝ ነው። ዩቲዩብ ቻናልም አለው ብታበረታቱት ደስ ይለኛል። እና ይሄ ልጅ ኦልሬዲ ጨርሶታል አልኩ። መቼ ነበረ የጀመርነው? ዲሴምበር 19 18 ታስታውሱ ከሆነ እዚህ ጋር ፖስት ያደረገበት በ25 12ኛ ወር 29 ወይም በ29 አካባቢ እዚህ አካባቢ ዞሮ እዚህ ጋር ነው የጀመርነው ማለት ነው። እኛ ልክ ጊት እንዲከፍቱ እዛ ጋር ፕራክቲስ እንዲያደርጉ የነገርኳቸው ቀን በዚህ ቃል ነው። ያው ከዛ በኋላ በጣም ኮንሲስተንትሊ እየሰራ ነው። ብዙ ስራዎችን ወደፊት ከሱ ጋር እንዲሰራ ብሬ ተስፋ አደርጋለሁ ያው እንደሚሰራም ማለት ነው። ይሄን የምላችሁ ምንድነው ልክ ሰው የት ጋር ነው ፎከስ ማድረግ ያለበት እና ኮንሲስተንትሊ አንድ ስራ ላይ እንዴት ነው መቀጠል ያለበት የሚለውን ነው ላስተምር የምችለው እንጂ እኔ በጣም የፍሬምወርኮች ኤክስፐርትም ነኝ ብዬ አላምንም። እውነት ለመናገር ያው ዶክመንቴሽን ተነቦ ነው ሁሉም ነገር የሚሰራው እና ልክ በዚህ ፋስት ለርኒንግ ከርቭ ከ15 በላይ ፕሮጀክት ስሰራ ስቲል 2 አመት ውስጥ ነው ያለሁት ማለት ነው። 2 አመት ነው በዚህ 2 አመት ውስጥ ነው ሶፍትዌር ኢንጂነሪንግ ላይ በደንብ ራሴን ዴዲኬትድ አድርጌ የሰራው። ስለዚህ እኔ ማድረግ ከቻልኩት ሌላ ሰው እንዲህ 2 አመት ያደረኩትን በአንድ አመት እንዲያደርገው ነው እቅዴ ሀሳቤ ማለት ነው። እና ትልቁ ነገር ልክ አፕ ፐብሊሽ ሲደረግ ይሄኛው አፕ የኔ ፕራይቬት አፕ ነው ማለት ፕራይቬት ስል እኔ መጀመሪያ የሰራሁት አፕ ነው። ስለዚህ ለፍሬሽማን ተማሪዎች የሰራሁት አፕ አለ እና ከዚህ ኦልሞስት በቅርቡ አድሞብ ላይ ፔመንት አውጥቻለሁ ወደ 75 ዩሮ አካባቢ ነው። ጊዜም አላገኝም እውነት ለመናገር ሌሎች አፖችን ምናምን ለመስራት ግን ሀሳቤ ምንድነው እኔ ከአንድ አፕሊኬሽን 75 ዩሮ መውጣት ከቻሉ የሆነ ሰው ከዚህም በላይ መስራት ይችላል። ኦልሬዲ ራሱን ፎከስ አድርጎ መስራት ከቻለ ነው እና ይሄ አሁን ሜይ ላይ የወጣሁት ኦልሞስት 75 ዩሮ ይላል ማለት ነው። እዚህ ጋር ትራንዛክሽን ማየት ይቻላል፣ ችግር የለውም። ይሄ ፔመንት ያ እንደምታዩት ኤዲተር ወይ ፎርጅድ ሊሆን አይደለም። ኢቭን ማንንም በዚህ ሜንቶርሺፕ ላይ እንዲወስድ ኮንቪንስ አላደርግም። ኦኬ ያን ያህል በጣም እንደ ትልቅ የስራ ኢንቨስትመንት አድርጌም አላስብም። ኮርስ ማስተማር ግን ደግሞ ልክ እነዚህ ከፍለው የሚማሩ ልጆች ውስጣቸው ላይ ትረስት እንዳይኖር ማለት ትረስት ኢሹ እንዳይኖር ለዛም ነው ቪዲዮ የምሰራው እንጂ 15 ተማሪ ተቀብዬ 6 ወር በ2 ሴሚስተር ሙሉ ሰዓቴን እንትን ከምል ዴዲኬት ከማደርግ 3-4 ሲስተም ብሰራ አንዱ ዊን ቢያደርግ በእርግጠኝነት 2-3 እጥፍ ነው የማገኘው ማለት ነው ከኮርሱ። ግን
በዚህ መሀል አንደኛ የሰዎች ለምሳሌ ልጅ ምናልባት እንደዚህ ላይሆን ይችላል እኮ ብሩ እኮ ኦልሬዲ ይጠፋል እኮ ለእኔ የከፈለው ብር ይጠፋል አይደል? ግን ይህ ልጅ ኬሪሩን እያስተካከለ ነው። እሱና እሱን የመሰሉ ልጆች ሌሎች ቢሆኑ ማለት ነው። ያው እሱ እንደ ሳምፕል ስለምወስደው ጎበዝ ልጅ ስለሆነ ግን ያን ብዙ ነገር ይታሰባልና እዚህ ደረጃ እንዴት መድረስ እንደሚቻል እና ደግሞ ልክ እንደዚህ ማድረግ እንዲችሉ ነው ሀሳቤ እቅዴ ማለት ነው። ለዚህ አንድ ሰው ዴዲኬትድ ከሆነ በአንድ አመት ውስጥ ለመማር የከፈለውን ብር ከአድሞ መመለስ ይችላል ማለት ነው። በትክክል ማሳየውን ፍሪኩዌንትሊ አክቲቭ ዩዘር የሚያገኝባቸውን አፖች እንዴት መስራት እንዳለበት ካወቀ ኮምፒውተር አፖችን አይቶ ከነሱ ችግር ፈልጎ እንዴት መስራት እንዳለበት ካወቀ በአንድ አመት ውስጥ የምር ለኮርስ የከፈለውን ብር መመለስ ይችላል ብዬ አምናለሁ ማለት ነው። ኢትስ ኖ ፕሮሚስ ኢቭን በጣም ሺዎችን ዶላር በወር የሚሰሩ የውጭ ሀገር እንትኖች አሉ ሳስ ፕሮዳክት ላውንች የሚያደርጉ አንድሮይድ አፕ ላይ እና ሪፈረንስን ከታች ወይ ዲስክሪፕሽን ላይ ምናምን አስቀምጥላችኋለሁ። ከዛ አንፃር አይ ገስ ኢት ውድ ቢ ወርዚ በጣም በተለይ ሶፍትዌር ኢንጂነሪንግ ወይ አይቲ ዘርፍ ላይ ላሉ ተማሪዎች አሁን ካሉበት ፍጥነት ተናግሬያለሁ። እኔ ሪያክትን አይደለም ማስተር ሪያክት ኔቲቭን ብቻ አይደለም ማስተር እንዲያደርጉ የምፈልግ ለምሳሌ አዲስ ቱል እንዴት ነው የምፈልገው ስራ የሚሰሩት አዲስ ፍሬምወርክ ላይ ያለውን ኦፖርቹኒቲ እንዴት ነው የሚጠቀሙት? አዲስ ቱል ይመጣል ሰው ያንን ቱል እንዴት ነው የሚጠቀሙት? አዲስ ኤጀንት ይመጣል ከዛ የሚጠቀሙት ቤኔፊት ምንድነው? እኔ የምጠቀምበት አፕሮች ለምሳሌ የሆቴል ሆስቲሊቲ ማኔጅመንት ሲስተም ስሰራ ሆቴሎችን ሳናግር ይዣቸው ሄጃለሁ የተወሰኑ ተማሪዎችን ማለት ነው እንዴት እንደማናገር እኔ እኮ ፕሮፌሽናል ስለሆንኩ አይደለም ግን ድፍረቱን እንዲያመጡት ማለት ነው። ግልጽ ነው አይደለ? ከዛ አንፃር ያ ለሰው ይጠቅማልን ብዬም ስለማስብ ነው። ያን ያክልም ኢቭን ኮንቪንስም አላደርግም። ሁለት ቴሌግራም ቻናል ላይ ነው ፖስት ያደረኩትም እና እስከ 25 ምናምን አካባቢ ፎርም ተቀብያለሁ። ያው ትንሽ በክፍያም በምናምን በአንዳንድ ምክንያቶች ያልቀጠሉበት ልጆች አሉ። እኔም ወደ 5 ተማሪዎች ፈርስት ባች ላይ አልተቀበልኩም ቫካንት ስለሆነ ጀምሮ የነበረ አሁን ጀስት ምንም የሚጠቅም ነገር የለም። አይዲያው ሀሳቡ ፍላጎቱ ካላችሁ 5 ሰው ነው ገስ እስካሁን እቅድ ውስጥ ያለው 5 ተማሪ ብቻ ለመቀበል ነው። 6 ወር ነው የሚቆየው በሁለት ሴሚስተር የመጀመሪያው ሴሚስተር ፍሮንቲንግ ሁለተኛው ሴሚስተር ባክኢንድ ኮንቬክስም ማለት ነው የምንማማር ይሆናል። ምናልባት አላቅም ሰዓቱን ኦፖርቹኒቲውን ካገኘው ተማሪ ሊጨምር እችላለሁ። ምክንያቱም እንዳሳየኋችሁ ትራክ ለማድረግ አንዳንድ በጣም ቢዚ ለሆንባቸው የሚሆኑ ሲዝኖች ሊፈጠሩ ይችላሉ እና ኢቭን ያንን ቶለሬት እንዲያደርጉ ስለምፈልግ ኦልሞስት ወደ 3 ልጆች አካባቢ ተመዝግቧል። አይደል ለሁለት ተማሪ እንደሆነ እየሰራው እንደሆነ አላቅም ብቻ ግን አላቅም የሆነ ሰው ኦፖርቹኒቲውን ሊጠቀም ይችላል። መክፈል ከቻለ አይ ገስ ወደ ሁሉም ሰው አንዳንድ ለምሳሌ ለአንዳንዱ 5000 ብር በጣም ብዙ ሊሆን ይችላል ለአንዳንዱ በጣም ትንሽ ሊሆን ይችላል። መክፈል የሚችል ትንሽ አይሆንም ግን ደግሞ መክፈል የሚችለው ሊሆን ይችላል። ኤኒሃው 6000 ብር ነው ክፍያው ስቲል ነው ለእነሱ ሁሉ ነገር እያደረኩ ያለሁት ማለት ነው። ምንም የደበቁትም ነገር የለም። ያው ላይክ አላ ኢትስ ኖት ኮርስ ኦሪየንትድ አይመስለኝም ልክ እንደ ቤተሰባዊ አይነት ነገር ነው ነገርየው ማለት ነው። ምክንያቱም እኔ አሁን ሌላ ድርጅት አስተምር ብባል ኦኬ አስተምራለሁ ግን አሁን ከማስተምርበት በእርግጠኝነት በጣም በግማሹ ነው የማስተምር ምክንያቱም ያ ድርጅት ብር ይከፍለኛል ድርጅቱ ነው አይደለ እንትን እያለ የሚሄደው እኔ ጥሩም አስተማርኩ ማለት ያን ያህል አይደለም አልጨነቅም። ይሄ ራሴ ካምፓኒ ነገ ማሳድገው ስለሆነ ከዛ አንፃር በጣም ተጠንቅቄ ነው ምክንያቱም 5 ተማሪ ስለሚያወጣኝ አይደለም 5 ተማሪ ወር 10 ተማሪ የሚቀበለው ማለት 6 ወር ሙሉ 10 ተማሪ 60000 ብር ማሰቡት 60000 ብር ቢሮ ኪራይ አይከፍልልኝም። ኦልሬዲ ቢሮ ተከራይቼ እየሰራው ለቢሮ እንኳን አይከፍልልኝም። ግን ምንድነው ሰው ጋር መፈጠሩ ትረስት አለ
ሰው ጋር የምትፈጥረው ኢምፓክት አለ። ዴቨሎፐር ነኝ ስትልና ሜንቶር ነኝ ስትል እኩል አይደለም። ኤክስፔክት የምትደረገው ቫልዩም እኩል አይደለም። ስለዚህ ከዛ አገኘዋለሁ ነው እንጂ ያን ያህል 10 ተማሪ ወይ 15 ኢቭን 15 ተማሪ ብቀበል ወርዝ የሚያደርገኝ ነገር አይደለም። እውነት ለመናገር 6 ወር ባልሞላ ውስጥ እጥፉን የሚያክል ብር መስራት እችላለሁ ዴፊኒትሊ ማለት ነው። ብዙም ብራክ ምናምን አያስፈልግም። ሀሳቡ ደግሞ የመማር እቅዱ ካላችሁ ክረምት ላይ አሳውቁኝ። ቴሌግራም ሊንኬን ከታች አስቀምጣለሁ። ሌላ ምናልባት ጥያቄ የሚፈጥር ነገር ምን ያህል ይቆያል፣ ምንድን ነው የምንማረው የሚለውን እዚህ ጋር ትንሽ ዲቴል ለማስቀመጥ ሞክሬያለሁ ኮርስ የሚለው ላይ። ያው በ2 ሴሚስተር ነው የምንማረው። ከዛ 2 ሴሚስተር ላይ በዚህ ውስጥ ፎርም አለ። ፎርሙ ላይ በደንብ ተገልጿል እና ፎርሙ ላይ በደንብ ብታዩት ጥሩ ይመስለኛል። ትንሽ ኦቨርቪው ልስጣችሁ ምን እንደሚማሩ ማለት ነው። ስለዚህ ፎርሙ ላይ መጀመሪያው ሴሚስተር ላይ ሁሉም ተማሪ አፓይዲያ ይኖረዋል ማለት ነው። ስለዚህ አፓይዲያ ካለው ያንን ለመጨረስ ሲል ይጓዛል የሚል ሀሳብ አለ። ምክንያቱም እኔ እዚህ የደረስኩት የሆነ አፕ ፍሬሽሜትን የሚለውን አፕ ለመስራት ቢውልድ አድርጌ ለመጨረስ ሳስብ ነው በዛ ሂደት ውስጥ የመጣሁት። ስለዚህ የራሴ ተሞክሮ ሌሎቹ ጋር እንደሚሰራ ስለማምን ነው። ያው ሁለተኛው የጃቫስክሪፕት ኮመን የሆኑ ነገሮችን እንማራለን። ከዛ በኋላ ስለ ኤክስፖ፣ ስለ ጊትሃብ CI/CD ወይም ኮንቲኒየስ ኢምፕሩቭመንት ኤንድ ኮንቲኒየስ ዲፕሎይመንት ስለሱ እናወራለን ሳምሃው በቲዮሪ ደረጃ። ከዛ በኋላ ስለ ሪያክት ኔቲቭ ኮር ኮምፖነንቶች እናወራለን፣ የሪያክት ኔቲቭ አርኪቴክቸሩ ምን እንደሚመስል። ከዛ ሰርድ ፓርቲ ፓኬጆችን ኢንስቶል እያደረግን ለመጠቀም እንሞክራለን። ከዛ ወደ ሪያክት ስቴት ማኔጅመንት እንመጣለን፣ ስለ ኮንቴክስት ፕሮቫይደር ክሬት ማድረግ። ከዛ ደግሞ ስለ ስቶሬጅ እናወራለን። ከዛ ስለ አኒሜሽን፣ ኦንቦርዲንግ ስክሪን ስለነሱ እናወራለን። ከዛ ናቪጌሽን፣ ስክሪን ናቪጌሽን፣ ኤክስፖ ራውተር። ይሄን መማር ምንድነው የሚጠቅመን? አንደኛ ልክ ይሄ ካለቀ በኋላ ኤክስፖ ራውተር በጣም ጎሉ እሱ ነው። ኤክስፖ ራውተር ማለት ከኔክስት ጄስ ጋር በጣም ተቀራራቢ ነው ማለት ሰሟን ኤክስፖ አፕ ሲሰራ የኖረ ወይም ኔክስት ጄስ ሲሰራ የኖረ ሰው ወደ ኤክስፖ አፕ ቢመጣ በጣም በቀላሉ አዳፕት አድርጎ መስራት ይችላል። ስለዚህ ሀሳቡ በኤክስፖ እንጀምራለን፣ መጨረሻው ምንድነው የፈለግነውን ዌብሳይት በኔክስት ጄስም መስራት እንድንችል ነው። ምክንያቱም ኮንቬክስ ለሁለቱም ይሰራል፣ ባክኤንድ ፍሬምወርኩ ማለት። ስለዚህ አፕን ብንሰራ ኮንቬክስ እንጠቀማለን፣ ዌብሳይትን ብንሰራ ኮንቬክስ እንጠቀማለን ማለት ነው። ስለዚህ መዳረሻው ሁሉንም መስራት ነው። ለምሳሌ እኔ አሁን ምንም አይነት አይዲያ ይመጣልኝ ብፈልግ ዴስክቶፕ አፕ፣ ብፈልግ ቴሌግራም ሚኒ አፕ፣ ብፈልግ ሞባይል አፕ፣ ብፈልግ ዌብሳይት፣ ብፈልግ ላይክ ሲስተም ማኔጅመንት ሲስተሞችን ምናምን ሁሉንም መስራት እችላለሁ። እና ስጀምር ከዚህ ነው የጀመርኩት፣ ከሞባይል አፕ። እንዳጋጣሚ ነው እንደዛ ነው የጀመርኩት። ስለዚህ ማቀውን ስለሆነ ማስተምር ማለት ነው። ሀሳቡ ሞባይል አፕ መስራት ከቻለ ሰሟን ዌብሳይት መስራት አይከብደውም። ምክንያቱም ሎጂኩም ተመሳሳይ ነው። ኤክስፖ ራውተር እና ኔክስት ራውተር ተመሳሳይ ነው። ኤክስፖ ድሮር ሳይሆን ፓራሜትር ፓስ ማድረግ ምናምን ከኔክስት ጄስ ጋር ተመሳሳይ ነው። ስለዚህ እሱን እንላለን ማለት ነው። ወደ ሁለተኛው ስንመጣ ባክኤንድ እና ኤፒአይ ኢንተግሬሽን ፕሮዳክሽን ላውንች ነው። ስለዚህ እኔ ዴቨሎፐር አካውንት አለኝ፣ እዛ ጋር ፐብሊሽ እንዲያደርጉ አድርጋቸዋለሁ መጨረሻ ላይ። ከዛ ፍላት ሊስት፣ ዳይናሚክ ሊስት ሬንደሪንግ ኤንድ ኢሜጅ ኢንተግሬሽን፣ ልክ ዩአይ ጋር የቀሩን ነገሮች እናጸዳለን። ከዛ ዙስታንድ ግሎባል ስቴት ማኔጅመንት። ዙስታንድ ማለት ፕሮፌሽናል ስኬል ያለ ስቴት ማኔጅመንት ሲስተም ነው። እሱን ነው የምንጠቀመው። ፋይል ቤዝ አውተንቲኬሽን፣ ከዛ ሮል ቤዝድ አክሰስ ኮንትሮል እሱን ኢምፕሊመንት እናደርጋለን። ከዛ ወደ ኮንቬክስ፣ ከዛ ኮንቬክስን በሁለት ሴክሽን ክሩድ ኦፕሬሽን፣ ክሩድ ማለት ክሬት፣ ሪድ፣ አይገስ ዲሌት እና ዩ ረሳሁት። ክሩድ ኦፕሬሽን ማድረግ ማለት ልክ እንደዛ ነው።
ሶ ፎርምስ ኢሜጅ ሃንድሊንግ ሶ ኢሜጅ ሃንድሊንግ ዩዝ ዩአርኤል ሶ ይሄ ስፔሲፊክ ከኮንቬክስ ጋር የተያያዘ ነው። ስለዚህ ኮንቬክስ ፋይል ስቶሬጅ አለው። ሶ የሆነ ፋይል አፕሎድ ስናደርግ ያ አፕሎድ ያደረግነው ፋይል ዩአርኤል አለው። ስለዚህ በዩአርኤል ነው አክሰስ የምናደርገው ማለት ነው አፕሎድ ያደረግነውን ኢሜጅ እንጂ በስሙ አይደለም። ሶ ዩአርኤል ኔት ጀነሬት ብቻ ከኮንቬክስ ጋር የተያያዘ ነገር ነው። ስለዚህ በጣም ታርጌቱ ደግሞ ከአድሞብ ጋር እንዴት ነው ኢንተግሬት የምናደርግ አፓችን። ስለዚህ ዋንስ እንደዛ ከሆነ በኋላ ጀነሬት ማድረግ ይችላሉ ማለት ነው። የሚፈልጉትን ያ አድሞቭ ሬቬኑ ከዚህ መስራት ይችላሉ ማለት ነው። ኦኬ ሶ ኢንቫይሮንመንት ቫሪያብል ይሄ ከሴኩሪቲ ምናምን ጋር የተያያዘ ነው። ከዛ በመቀጠል እንዴት ፐብሊሽ እንደሚያደርጉ አፕ የምናይ ይሆናል። ሶ ኦቨርኦል ይሄ ነው የሚመስል። ያው በመልክ ማታውቁት ካላችሁ ዮሐንስ ማለት ይሄ ነው። ሶ ዴቨሎፐር አካውንት ዌብሳይታችን ይሄ ነው። ቴሌግራም ኮንታክት ከዌብሳይቱ ላይ መውሰድ ትችላላችሁ። እዛ ኮንታክት ማድረግ ትችላላችሁ። ያው ይህን ይመስላል። የተወሰኑ ጥያቄዎች አሉ። እነዚህን ብትመልሱ በጣም ይጠቅመኛል። በጣም ምክንያቱም እኔ ስለማነባቸው ሁሉም ተማሪዎች ፈርስት ሴሚስተር ላይ የነበሩት ተማሪዎች ስቲል ፎርማቸው አለ ያስገቡት። ምን እንደሚጠብቁ ምን ከተማሩ በኋላ ኦር ደግሞ ከኔ ስፔሲፊክ የሚፈልጉት ነገር ካለ እሱን በዲቴል እዚህ ጋር ያስገባሉ። ሲጨርሱ የቀራቸው ነገር ካለ አሲስት ለማድረግ እንዲመቸኝ ነው ማለት ነው። ሳላስበው ያው ቪዲዮ በጣም ረዘመ መሰለኝ። አመሰግናለሁ። ሌላ አዳዲስ ነገሮች ሲኖሩ በቻልኩት አቅም ፎር ፍሪ በቻልኩት አቅም ዩቲዩብ ላይ ፖስት ለማድረግ እሞክራለሁ ማለት ነው። ሰዓትም ስለማይመች ስለሌለ ነው። አመሰግናለሁ ስላዳመጣችሁ።